ታላቅ ማዕበል ከሰሜን ሲመጣ አየሁ። ታላቅ ደመናና የሚበርቅ እሳት ነበረ፣ በዙሪያውም ብርሃን ነበረው። ይህ ነቢዩ ሕዝቅኤል በኮባር ወንዝ አጠገብ ሳለ በግርማ ያየው ሰማያዊ ራእይ ነው። በቅዱሳት መጻሕፍት ውስጥ ከተጠቀሱት ረቂቅ ምስጢራት መካከል የነቢዩ ሕዝቅኤል የእሳት ሰረገላ ራእይ ቀዳሚውን ስፍራ ይይዛል። እንኳን ወደ ሰማያዊ እይታ በሰላም መጡ። ዛሬ የምንመረምረው ነቢዩ ሕዝቅኤል ስላየው የእሳት ሰረገላና በውስጡ ስላሉት ድንቅ ጎማዎች ምስጢር ይሆናል። ነቢዩ ሕዝቅኤል በራእዩ 4 ሕያዋን ፍጥረታትን ወይንም ኪሩቤልን ተመለከተ። እያንዳንዳቸው 4 ገጽታዎች ነበሯቸው። የሰው፣ የአንበሳ፣ የላምና የንስር ገጽ። ክንፎቻቸውም እርስ በርሳቸው የተያያዙ ነበሩ። ነገር ግን ከሁሉ ይበልጥ በግርማው ያስደነገጠውና ድንቅ የሆነው ምስጢር ከእነዚህ ፍጥረታት አጠገብ ያያቸው ነገሮች ነበሩ። ሕዝቅኤል እንዲህ አለ። በምድር ላይ ከሕያዋኑ ፍጥረታት አጠገብ 4 ጎማዎችን አየው። የጎማዎቹ መልክ እንደ መረግድ ነበር። አዎ፣ መልካቸው እንደ መረግድ አረንጓዴ ብርሃን የሚፈነጥቅና እሳት የሚነድባቸው ነበሩ። ጎማዎቹም አንዱ ጎማ በሌላው ጎማ ውስጥ የገባ ይመስል ነበር። ወደ 4ቱም አቅጣጫ ያለመታጠፍ ይሄዱ ነበረ። ነቢዩ ሕዝቅኤል የጎማዎቹን ቁመትና ግርማ ሲመለከት ፈራ። ምክንያቱም 4ቱም ጎማዎች ዙሪያ በዓይኖች የተሞሉ ነበረ። እነዚህ ብዙ ዓይኖች ያሏቸው አንዱ በሌላው ውስጥ የገቡ የሚመስሉ መንፈሳዊ ጎማዎች ምን ይረግጣሉ? ይህስ ያመለክታሉ? በትርጓሜ መጻሕፍት መሠረት እነዚህ ጎማዎች ኦፍኒም ወይንም መንኮራኩር የሚባሉት ረቂቅ የቅዱሳን መላእክት ማዕረግ ናቸው። ለልዑል እግዚአብሔር ስለገራ የሚሸክሙ ከፍታቸውና ግርማቸው የሚያስፈራ መንፈሳዊ ኃይላት ናቸው። የኪሩቤል መንፈስ በእነዚህ ጎማዎች ውስጥ ነበር። ኪሩቤል ሲበሩ ጎማዎች አብረው ይበራሉ። እነዚህ ሲቆሙ ጎማዎችም ይቆማሉ። ከእነዚህ ከፍ ካሉት ጎማዎች ፍጥረታት በላይ ደግሞ እንደ ክርስቲያን የሚያብረቀርቅ ጠፈር ነበር። በጠፈሩ ላይ መረግድን የሚመስል የእግዚአብሔር የክብሩ ዙፋን ተዘርግቶ ነበር። የሕዝቅኤል የእሳት ሰረገላ ራእይ እግዚአብሔር በሁሉም ስፍራ የሚገኝ መሆኑን፣ ዓይኖቹ ዓለምን ሁሉ እንደሚመለከቱና ፍጥረታትን ሁሉ በረቂቅ ጥበቡ እንደሚመራ የሚያሳይ ሰማያዊ ምስጢር ነው። ይህንን ሰማያዊ እይታ ከእኛ ጋር ስለተመለከታችሁ እናመሰግናለን። በሌላ ረቂቅ የመጽሐፍ ቅዱስ ምስጢርና ታሪክ እስክንገናኝ ድረስ ቪዲዮውን ላይክ ማድረጋችሁና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰማያዊ ግርማ ይለየን።